ሰላም እንዴት ናችሁ? ዛሬ እንዴት አድርገን ኤአይን በመጠቀም ግጥምና ሙዚቃ መስራት እንደምንችል አሳያችኋለሁ። አብራችሁኝ ሁኑ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በመጀመሪያ ጀሚናይን እንከፍታለን። ጀሚናይን ከከፈታችሁ በኋላ ለጀሚናይ ግጥሙን እንዲሰጣችሁ ትጠይቁታላችሁ ማለት ነው። ጀነሬት ሊሪክስ ፎር ማሪክ ላቭ ሚውዚክ እየጠይቀዋለሁ። ምንም ሳይቆይ በአጭር ጊዜ በአጭር ሰከንድ ውስጥ ግጥሙን ይሰጣችኋል። እናንተ መስተካከል ያለባቸው ነገሮች ታስተካክላላችሁ። ምንም አይነት መዘግየት የለም። ወዲያው ነው የሚሰጣችሁ ግጥሙን። ይህን ግጥም ምንድነው ታረጉት? ኮፒ ታረጉትና ሙዚቃውን ወደምንሰራበት ወደ ሁለተኛው ኤአይ እንሄዳለን ማለት ነው። ስለዚህ ግጥም ስትፈልጉ ጀሚናይ ይሰጣችኋል ማለት ነው። ሁለተኛው እንግዲህ ኤአይን ሙዚቃውን የምንሰራበት ኤአይ ሱኖ ኤአይ ነው። ሱኖ ኤአይ ብላችሁ ሰርች ታረጋላችሁ። መጀመሪያ የሚመጣላችሁን የsuno.com ከፍቱታላችሁ ማለት ነው። እንደዚህ ይመጣላችኋል። ሳይንአፕ በኢሜይላችሁ ቀጥታ ሳይንአፕ ማድረግ ይጠብቅባችኋል። ሳይንአፕ ካደረጋችሁ በኋላ የሚመጣላችሁ በዚህ መንገድ ነው። ሊሪክስ የሚል አለ እዚህ ጋር እንደምታዩት ሊሪክስ አለ፣ ስታይል አለ። በምትፈልጉበት መንገድ ኤዲት ማድረግ እያደረጋችሁ የምትፈልጉትን ሙዚቃ ማግኘት ትችላላችሁ ማለት ነው። በፊት ጀሚናይ ላይ የሰጠን ግጥም እዚያ አምጥተን ፔስት እናደርገዋለን ማለት ነው። ሊሪክስ ከሚለው ላይ ግጥሙን ኮፒ አድርገን አምጥተን ፔስት እናደርገዋለን ማለት ነው። ኮፒ ስታደርጉ ምናልባት ሁሉንም ፓርት ኮፒ ካረገባችሁ እዚሁ ጋር ኤዲት ታደርጉታላችሁ። ግጥሙን ብቻ ኮፒ ላይ ያደርግላችሁ ይችላል። ስለዚህ እዚህ ሊሪክሱ ላይ ፔስት ካደረጋችሁ በኋላ ኤዲት ታደርጉታላችሁ ማለት ነው። ግጥሙን እንደዚህ በዚህ መንገድ አስተካክላችሁ ከጨረሳችሁ በኋላ ወደ ሁለተኛው ስቴፕ እንሄዳለን ማለት ነው። ስታይል የሚል አለ። ሙዚቃው ምን አይነት ስታይል ይኖረው የሚለውን እዚሁ ከስር ላይ አስቀምጦላችኋል። እሱን የምትፈልጉት አይነት የሙዚቃ ስታይል ሂፕሆፕ ነው ወይስ ምን አይነት ስታይል ይኖረው፣ ሀገረኛ ይሁን ምን ይሁን የሚሉ የተለያዩ አማራጮች አሉ። እናንተ በምትፈልጉበት ጊታር ከፈለጋችሁ ጊታር፣ ፒያኖ ከፈለጋችሁ ፒያኖ፣ የምትፈልጉት ኢንስትሩመንት አይነት እዚሁ ጋር አብራችሁ ትመርጣላችሁ። በምትፈልጉበት መንገድ ሙዚቃውን ያዘጋጅላችኋል ማለት ነው። የምትፈልጉትን አማራጭ ካጣችሁ እናንተ እዚህ ጋር መጻፍ ትችላላችሁ። እኔ ኢትዮጵያውያን የሙዚቃ ለዛ እንዲኖረው ኢትዮጵያን ሜሎዲ ብዬ እዚህ ጋር አንደኛ ሌላ ተጨማሪ ስታይል ጨምራለሁ ማለት ነው። ስታይል ከመረጣችሁ በኋላ ሁለተኛው ኦፕሽን ቮካል ጀንደር ይላል። ሴት ወይስ ወንድ፣ ሙዚቀኛውን ሴት ወይስ ወንድ ነው የሚለውን እዚህ ጋር ትመርጣላችሁ። እኔ ወንድ የሚለውን እመርጣለሁ። ሌላኛው ስቴፕ ሶንግ ታይትል ነው። እዚህ ጋር ኦፕሽን አለው። ርዕሱን ከፈለጋችሁ መጻፍ ትችላላችሁ፣ ካልፈለጋችሁ መተው ትችላላችሁ። መጨረሻ ላይ ክሬት ትሉታላችሁ። ክሬት ስትሉት ወደ እናንተ ሴቭ ወደሚያደርገው ወደ ወርክ ስፔሳችሁ ማለት ነው ቀጥታ ወደዛ ይወስዳችኋል። ሙዚቃውን
ይጀምራል ማለት ነው መስራት። በዝምታ መሃል ይላል። እኔ ጋር እዚህ ጋር የምታዩት በሁለት የተለያዩ ስታይሎችን ያመጣልኝ። ፕሪ ሪቪው አለው። ፕሪ ሪቪውን አሁን እሱ ነው ኤአይ የደረሰበት ቨርዥኑን የሚያሳይ ነው። እሱን ተውትና ፍሪ የሆነውን ፓርት ብቻ ትከፍታላችሁ ማለት ነው። በዝምታ መሃል የሚል ሁለት ኦፕሽኖችን ሁለት አይነት ሙዚቃዎችን ሰርቶልኛል ማለት ነው። ሙዚቃውን እዚሁ ጋር አሰማችኋለሁ። በዝምታ መሃል ስምሽ ስተራው የነፍሴ ምረኻ ባንቺ ነው የማውቀው እንደ ማለዳ ፀሐይ ውበት ሲፈካ ይህን ይመስላል። ለሙዚቃው በጣም የሚያምር ሙዚቃ ነው። ዳውንሎድ ማድረግ ከፈለጋችሁ ፊት ለፊት ላይ የምትገኝ ሶስት ዶቶች አሉ። እሱን ሶስት ዶት ማለት ነው ስትነኩት ዳውንሎድ የሚል አማራጭ ይመጣላችኋል ማለት ነው። ከስር ላይ ዳውንሎድ የሚል አማራጭ አለ። እሱን ተነኩታላችሁ። ዳውንሎድ ለማድረግ ሶስት አማራጮች አሉ። የመጀመሪያውን MP3 ኦዲዮ የሚለውን እሱን ተነኩታላችሁ። ሌሎቹ ሁለቱ ክፍያ ስለሚጠይቁ የመጀመሪያውን በኦዲዮ ታወርዱታላችሁ ማለት ነው። ዳውንሎድ ኤኒዌይ የሚለውን ኦፕሽን ተነኩታላችሁ። አፕግሬድ የሚለውን ታውትና ዳውንሎድ ኤኒዌይ ስትሉት ቀጥታ ዳውንሎድ ያደርጉላችኋል ማለት ነው። በኦዲዮ ዳውንሎድ ይሆናል የተሰራው ሙዚቃ ማለት ነው። ያው ፋይል ዳውንሎድ ይላል። ቀጥታ ኦፕን ብዬ ሙዚቃውንም አሁንም ድጋሜ ሙዚቃውን ጋብዛችኋለሁ ማለት ነው። አንቺ ነው መኖሬ ትርጉም የሰጠኸኝ ከዓለም ሁሉ መርጬ አንቺን ብቻ ወደድኩኝ። የመንገዴ መብራት የጨለማዬ ጎን ሕይወቴን አደሰሽ በቃልሽ ስትመቴ ባንቺ ነው ውበቴ አንተ ነው መታወቄ እስከ ዘላለም ድረስ ከጎንሽ ነው መድረኬ።